ባላበዛና ወደ እግዚአብሔር ቃል መንሄድ ነው። ዛሬ የምታገለግለን እህታችን ፓስተር ፀሐይ ናት። በሷ ውስጥ እግዚአብሔር ሊናገረን እንደፈለገ እርግጠኛ ነኝ። ፕሮግራም አርጋ ልስበክ ብላ አይደለም የመጣችው። ስሙ እግዚአብሔር ነው እኛ እንድንሰማው የሚፈልገው ቃል እንድንካፈለው የሚፈልገው መንፈስ ስላለ እግዚአብሔር በዚህ ቦታ አምጥቷታል። ስለዚህ እኛ እናውቃታለን። እኔም ፓስተር ብርሃኑን በጣም እናውቃታለን። እኔ ከኬንያ ጀምሮ ነው ማውቃት። በጣም ለጌታ ብቻ የተሰጠች ብቻ ስላችሁ በቃ ለጌታ ብቻ። አንዳንዶቻችን ከፋፍለነዋል። ግን እህታችንን እግዚአብሔር ስለባረካት በዚህ እግዚአብሔርን እናመሰግናለን። ፓስተር ፀሐይ ወደዚህ ነይና የእግዚአብሔርን ቃል እንሰማለን። ሁላችንም ልባችን ክፍት ሆኖ እግዚአብሔር ያስተምረናል። ሁላችሁም በጌታ ኢየሱስ ክርስቶስ ስም እንደምንሰነበታችሁ እግዚአብሔር የተመሰገነ ይሁን። እስቲ ተነስተን አብረን እንጸልይ። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በጸጋ ዙፋን ፊት እንቀርባለን። ሰዓቱን ሚስገድ ክፉ ኃይላት ስፍራቸውን ይልቀቁ። በዚህ ከተማ ውስጥ መላእክት ይለፉ። በዚህ ቤተ ክርስቲያን ዙሪያ በውስጡ በዚህ ሰዓት ይሰለፉ። የእግዚአብሔርን ቃል እንዲተላለፍ እንዲያልፍ ወደ ሰዎች እንዲደርስ ወደ ልብ ውስጥ እንዲሰርጽ እንዲረዱ በኢየሱስ ክርስቶስ ስም እንጸልያለን። የቃል ባለቤት የሆንክ ክፈትልን፣ የቃልን ደጅ ክፈትልን፣ እንዳንረሳውም እርዳን በጌታ ኢየሱስ ክርስቶስ ስም አሜን። እንቀመጣለን። በዚህ መጽሐፍ ቅዱስ ውስጥ 66 መጽሐፍት በእግዚአብሔር መንፈስ ተመርተው በተለያየ ዘመን የተነሱት የእግዚአብሔር ሰዎች የጻፉትን መጽሐፍ ነው ሁልጊዜ የምናነበው። ከዘፍጥረት እስከ ራእይ ማለት ነው። እያንዳንዱ መጽሐፍ የሚገልጸው ጌታ ኢየሱስ ክርስቶስን ነው። በብሉይ ኪዳን ውስጥ ክርስቶስ የሚል ስም አናገኝም። ነገር ግን የእግዚአብሔር ኃይልና መንፈስ ያለበት ብሉይ ኪዳን ጌታ ኢየሱስ ክርስቶስን በዚያ ውስጥ ይገልጸዋል በተለየ መንገዱ። ሙሉን 66 መጽሐፍት የዘለቀ የእግዚአብሔር ቃል ሲጻፍ ጌታ ኢየሱስ ክርስቶስን አጉልቶ ለማሳየት ነው። እስከ ራእይ ድረስ እስከ ዮሐንስ ራእይ ድረስ ስለ ጌታ ኢየሱስ ክርስቶስ ነው የሚናገረው። አንድም ጌታ ኢየሱስ ክርስቶስ የማይተረጎምበት ክፍል የለም ከ66ቶቹ እዚህ ውስጥ ካሉት መጽሐፍት መካከል። ብዙ ጊዜ አንዱን መጽሐፍ ብዙዎች ሳይነኩት ያልፋሉ። የሰው ፍቅር አይነት የሚመስል መኃልየ ዘሰሎሞን በምሳሌ መልክ በዛ ውስጥ በመንፈስ ቅዱስ ኃይል ተጻፈ እንጂ ኃይል የሚያሳየው የጌታ ኢየሱስ ክርስቶስን መልክና ፍቅር ነው። በኃይል ለየት አድርጎ ወደ ነፍስ ውስጥ እንዲሰርጽ የሚያደርግ ትርጉም አለው። ጌታ የተመሰገነ ይሁን። ዛሬ አልፍ ብለን
እዛ ውስጥ ያለውን ነው የምንማረው። የህይወቴ ዋና ክፍል ነው። እኔ በዛ መልኩ ነው በጣም የማውቀው ጌታ ኢየሱስ ክርስቶስን። ወደ ህይወቴ ተጠግቶ የገለጸልኝ በዛ አይነት ፍቅር ነው። ንጹህ ፍቅር፣ ቅዱስ ፍቅር፣ ፍጹም ፍቅር፣ ጽድት ያለ ፍቅር። የተዋደዱ ሰዎች የሚገልጹትን ያህል የሚመስል አጻጻፍ ይመስላል፣ አይደለም ግን ከዛ የሚያልፍ ነው። የሰው ፍቅር ያልቃል። ይሄ የክርስቶስ ፍቅር ግን የሚቀጥለው እዚህ ውስጥ በጣም ተገልጧል። ከነፍስ ጋር፣ ከመንፈስ፣ ከህይወት ጋር፣ ከነፍስ ጋር በመያያዝ ተጽፏል። ሰለሞን ራሱ በእግዚአብሔር የተወደደ ሰው ነበረ። ይዲድያ በእግዚአብሔር የተወደደ ከይቅርታ በኋላ የመጣ ማለት ነው። እናቱ ልክ ባልሆነ መንገድ ነው የሰለሞን እናት ልትሆን የበቃችው፣ የዳዊት ባለቤት። ነገር ግን ከምህረት በኋላ የሚመጡ ነገሮች ሁሉ ድንቅ ናቸው። ሰለሞን ተሰጣቸው። ፍጹም ምህረት አርጓልና ጌታ በእግዚአብሔር የተወደደ ይዲድያ ተባለ። ጥበብን የተሞላ ብዙ ቋንቋ የሚናገር እንዳሸዋ የበዛ ዕውቀት የተሰጠው በሱ ዘመን 40 ዓመታት ነው የመራው። ዳርቻው በሰላም የተያዘ ነበር። ጦርነት አያውቅም ነበር በዛ ዘመን የነበረው ወታደር። በሰለሞን ዘመን ወርቅ ነው የሚቆጠረው። ብርና ነሐስ፣ ብረት ዋጋቸው ዝቅተኛ ነው። ወርቅ ከመብዛቱ የተነሳ በሰለሞን ዘመን ወርቅና ክብር እጅግ ብዙ ነበረ በመንግስቱ ላይ። ታላቅ ጸጥታ፣ ሰላም። ወታደሮች ሁሉ ገበሬዎች ናቸው። ምንም ወታደሮች ሆነው ቢሰለጥኑ ጦርነት የለም 40 ዓመት። ምን አይነት በረከት ነው! ለየት ያለ በእግዚአብሔር የተወደደ ጥበብ ነው የሚናገረው። ጦርነት አይደለም የሚስለው፣ የእግዚአብሔርን ዕውቀት ነበር የሚናገረው። ከሩቅ ዓለማት ክፍለ ዓለማት ይመጡ ነበር ዝናውን እየሰሙ። ንግስት ሳባም የተባለችው የኢትዮጵያ ንግስት ረጅም ጉዞ በበረሃ ውስጥ ተጉዛ ልታየው ሄዳለች። ከሰማሁት ድንቅ የበለጠ ባይኔ ደግሞ አየሁ፣ በጆሮዬም ሰማሁ አለች። በታሪክ በመጽሐፍ ቅዱስ ውስጥ ሳይሆን በታሪክ በተጻፈው ውስጥ ስለሷ እዛ ሄዳ የሆነውን የተገለጸ አንድ ነገር ሳነብ ትዝ ይለኛል። አንድ ቀን በውስጡ የሚረዳው ነገር አለ። ዕውቀት በዚህ በውስጣችን የሚገለጥ ነው። ስናውቅ በእግዚአብሔር መንፈስ ግልጽ ሲሆንልን አንድ ነገር 100% ልክ ነን፣ ይታወቀናል። እግዚአብሔር ልክ ነው አይደለም? አይሳሳትም። በእግዚአብሔር መንፈስ ሆነን በትክክል በሱ መንፈስ የምንረዳው ነገር ሁሉ እንደዛ ነው፣ እዛ ውስጣችን እንደተገለጠው አይነት። ስለዚህ ሲያያት አንድ ዲፌክት እንዳለባት እግሯ አረማመዷ ላይ የኔ ይታያል አይደል? አሁን ሲያቅተኝ ቅርብ ጊዜ ወድቄ ነው ቀስ ብሎ ይስተካከልልኛል መሰለኝ። ዱላውንም እየረሳሁት አንዳንድ ጊዜ መሬት ሲሆን ሮጣለሁ፣ እረሳለሁ፣ አልለመድኩትም። እና ሲያያት እንደዛ ነው የገባው። በኋላ አንድ ቦታ ሲያስጎበኛት
ደረጃ ያለውን ደረጃዎች ያላቸው ቦታዎችን ያሳያት ነበርና እስቲ ወደ ላይ ሂጂ አላት። ወደ ደረጃው ውጪ። እንደዚህ ብዙ ስቴፕ አይደለም እንትኑ ደረጃው፣ ግን ቢሆንም እግሩ ለሚያስቸግረው ሰው ያስቸግረዋል። ስትወጣ ገባው። ያ ጌታ የሚለውን ቼክ ለማድረግ ነው እና ደግሞ ከፍ እያለች ስትሄድ እግሯን ማነው ልብሷን ሰብሰብ ማድረግ አለባት አይደለ? አየው የቱ ጋር ዲፌክቱ እንዳለ። ፍጹም እውቀት ተሰጥቶት ነበረ ይሄ ዳዊት፣ ይሄ ሰለሞን። ይሄ መዝሙር በመዝሙር አይነት ነው የቀረበው። ይሄ የፍቅር ምልልስ በሁለት የተዋደዱ ሰዎች መካከል የሚመስል እንደ እውነቱ ደግሞ ሱነማይት የሱነማይቱ አገር ልጅ ሱነማይት የምትባል አንዲት እረኛ ፀሐይ መልኳን ያከሰለው ነገር ግን ቀይ ነች፣ አክስሎታል። ሰው ይጠይማል አይደለም? በሐሩር እንደዛ ነች። እሷ ፍቅረኛው ነበረች። ቆንጃይት ይወዳል ደግሞ ይሄ ሰለሞን በጣም በዛ አይነት ነው የተገለጠው። ያንን ነው የምንመለከተው ዛሬ። ንጹህ እና ቅዱስ መሆኑን እናስተውል። ከምንም ነገር በላይ የሚመዝን ከሁሉ በላይ የሚበልጥ የሰለሞን መዝሙር ከመዝሙሮች ሁሉ የሚበልጥ የሰለሞን መዝሙር ይላል። ዳዊት ከዘመረው በላይ ለየት ያለ የሰለሞን መዝሙር፣ ከሰዎች ፍቅር ሁሉ በላይ እውነተኛ ፍቅር ተፋቅረው አለፉ ከሚባሉት ሰዎች ሁሉ ፍቅር በላይ ለየት ያለ የክርስቶስ ፍቅር የተገለጠበት መጽሐፍ ነው። መኃልየ መኃልይ ባይገባችሁ እንኳን አንብቡት። ጊዜ ሲኖራችሁ አልፎ አልፎ አንዳንድ ጊዜ ሙዚቃ የሚወዱ ሰዎች ትርጉሙ ባይገባቸውም ያዳምጣሉ አይደለም? እንደዛ መጽሐፍ ቅዱስን እንዳለ የምንወድ መሆን አለብን። በእግዚአብሔር መንፈስ በተለያየ ዘመን በመንፈስ ቅዱስ ተነድተው የጻፉት መጽሐፍ ነው። ሳይኮሎጂ፣ ፊሎሶፊ አይደለም፣ የምርምር መጽሐፍት አይደለም። እውነተኛ የእግዚአብሔር ቃል ነው። ብዙ ጦርነቶችን አልፎ እዚህ የደረሰ ቃል ነው። ይሄ መጽሐፍ ቅዱስ ሁሉ እንደገና ባይታተም ያለው ሁሉ በእሳት ቢቃጠል እግዚአብሔር በሰው ሕይወት ውስጥ እንዳለ ማስቀመጥ ይችላል። ይሄን መጽሐፍ በእውነትም ይሄ ቃል በውስጣችን እየተቀመጠ ነው። ዘመናችን እጅግ ከባድ በክፉ ኃይል የተያዘ ሁሉ ነገር ዕቃው ሳይቀር የተነካካ ነው። በዚህ መካከል ነው የምንኖረው። ልንቋቋመው የቻልነው ከዚህ ቃል የተነሳ ነው። ይሄ ቃል በውስጣችን ስለሰረጸ ጠልቆ ስለገባ መከላከያችን ነው። ሕይወታችን ከክርስቶስ ጋር እንደታተመ ያረጋግጣል። ይሄ መጽሐፋችን ነው። ከመጽሐፍት ሁሉ የተለየ መጽሐፍ ቅዱስ ነው። በረሺያ ሀገር የኮሙኒዝሙ ፍልስፍና በጣም እየጠለቀ በሄደ ጊዜ ባፕቲስቶች ናቸው፣ የባፕቲስት ክርስቲያኖች ናቸው ጸንተው የቆሙት። ምልክት ሊያደርጋቸው ፈለገ በዛ ዘመን። ይሄ መጽሐፍ ቅዱስ እንደዚህ እንደታተመ አይደርሳቸው። ከሀገሪቱ ላይ አቃጥለውታል፣ አጥፍተውታል። እስማግሊ የተደረገ በዳርቻው በተለየ መንገድ በቆረጡ ሰዎች እግዚአብሔርን ለማገልገል ለዚህ ጉዳይ በተሰለፉ ሰዎች ነበር የሚገባው። ከገባ በኋላ ግን እያንዳንዱ ገጽ እየተቀደደ
ለአማኞቹ በስውር ይሰጥ ነበር። ምክንያቱም ይህ መጽሐፍ በሙሉ ሊደርሳቸው አይችልም። የለም ሕይወታቸው ነው። ሕይወታቸውንም ሞትም ቢመጣ ቦርደሩ ላይ ቢገሏቸውም ወስነው ነው ሰዎች የሚያስገቡት። ጌታ ይጠራቸው። ለዛ ሲጠራን እኮ ብርቱ ነው የምንሆነው። የተለየ ሰዎች ነው የምንሆነው። በራሴ ነው ያወቅኩት። እኔ በቤተሰብ ውስጥ በብዙ ቤተሰብ ውስጥ በብዙ ፍቅር ያደግኩኝ ልስልስ ያለ ምንም የማይችል ተፈጥሮ ነበረኝ። እኔን ይጥራ ለወንጌል ጌታ። አይገርማችሁም? በሕልሜም በእውኔም አስቤም አላውቅም። እኔ አገልጋይ ሆናለሁ ብዬ እግዚአብሔር ግን እርግጠኛ ነው እኔን ሲጠራ የሚያሰራው በሱ ኃይልና ስልጣን ስለሆነ ማንንም ሰው ያቆማል። እግዚአብሔር ትልቅ ነው፣ ማንንም አይንቅም። ብርቱ ስለሆን አንጠራም፣ ደካሞች ስለሆን ደግሞ አንቀርም፣ እንጠራለን። እኔን ጠራኝ አልኩት። ሲነግረኝ ብሞት ይሻለኛል እኔ አገልጋይ ከመሆን። አይቻቸው ነበር አገልጋዮቹን ሲቸገሩ፣ ደሞዝም የላቸው ብዙዎቹ። በዛን ጊዜ እኔ በዳንኩበት ዘመን እንደነሱ ልሆን ሴት ልጅ መሆኔን አጣ። በየሰው ቤት እኔ ላድር ነው። ዓለምን በሙሉ ክዶ መኝታ አጥቶ መኖሪያ አጥቶ ምግብ አጥቶ የሚንከራተት አይነት ሆኖ ታየኝ አገልጋይ። በፍጹም መሞት ይሻለኛል አልኩት። አልገደለኝም፣ ግን ጌታ በሂደት ውስጥ አስተማረኝ እንዲገባኝ። ለምኜ ወደ እኔ በሕይወት ይሁን በሞትና አልኩት። ነፍሴ ስትዝል ጥሪውን እምቢ ስል የመጣው በምንድን ነው? በሕይወት በልዩ አይነት ፍቅር ተገለጠልኝ። አሁን ራእይ ያየው እንደዚህ ለማለት አይደለም፣ ከራእይ ያለፈ የሆነ መጣና አነጋገረኝ። ከጎኔ ቁጭ አለ። እሱን አይቶ እንደነበር የሚሆን ሰው የለ። ራስህን አሳየኝ በሉት፣ ተለውጣችሁ ትቀራላችሁ። የያዛችሁትን ክፉ ነገር በፈቃደኝነት ትለቃላችሁ። ጊዜ አይወስድባችሁም። እሱን አይቶ እንደነበር የሚቀጥል ማንም ሰው የለም፣ ይለወጣል። ተለወጥኩ። መጣ አንድ ምሽት ሲያነጋግረኝ እንደ ሰው አንደበቱ ይሄ ከናፍርቱ አይነቃነቅም የሚለው ግን ይገባኝ ነበር። የኔም መልስ ስነጋገር እንደሱ ሆንኩና ቁጭ አልኩኝ። እንደ ጌታ ኢየሱስ ማለት ነው። የመናገር ስታይሌ ተለወጠ። ከናፍርቴ ሳይነቃነቅ መልሱን ስሰጠው ለሚጠይቀኝ ነገር ድምፅ ሳንሰማማ የሚገርመኝ አንድ ድንቅ ነገር፣ ወንበርና ጠረጴዛው ያውቀዋል። ቋንቋ አላቸው፣ ይገናኛሉ። ማንም ሰው ማንም ወንጀለኛም ሰው የለም ማንም አላየኝም ብሎ ወንጀል ቢፈጽም እዛ አካባቢ ያሉት እጽዋት፣ አፈር፣ ድንጋይ፣ ምንም አይነት ዕቃ ይሁን ምስክሮች ናቸው። ሕይወት አላቸው በእግዚአብሔር ፊት። ይሄ ወንበር ኮሚኒኬት ያደርጋል ከእግዚአብሔር ጋር። ያየሁት እንዲህ ነው። እንዴ ወንበርና ጠረጴዛው ያውቁታል እንዴ አልኩኝ። ኖር ብለው እንደተቀበሉት አይነት ሲመጣ ዝም ብሎ የሚታይ አይደለም። ጌታ አንድ ክብር አለው። የሚያስደነግጥ አይደለም፣ ግን ሲገለጥ በልካችን ነው የሚመጣው። ሊዘርረን አይደለም፣ ሊያነጋግረን ነው። በዝግታ በምሽት ነው የመጣው። ለምን ይመስላችኋል? ራእይ ውስጥ እራት ነው።
የተጋበዘው አይደል? ራት ማታ ማታ ብዙ ሰው አይንጋጋም ወደ ቤት አይደለም? እንግዳም ቢሆን ማታ ነው የመጣው ወደ እኔ ላገለግል ሄጄ የት ሄድኩኝ? እንደው አስመራ እንዴት እንደጠሩኝ አላውቅም። ቃለ ሕይወት አንከባክቦ ላከኝ ወደዛ። ይገርማል እኮ ደግሞ ስብሰባው ምን አይነት ስብሰባ መሰላችሁ? አገር አቀፍ የኤርትራ ምድር አብያተ ክርስቲያናት የሚገናኙበት አመታዊ ኮንፈረንስ ነበረ። እንዴት ነው የሄድኩት? ሁለት ታዋቂ ሰዎች ተጠርተው ነበረ ለስብከት ከአዲስ አበባ። አቶ ኬዳሞ የሚባሉ ወንጌላዊ ኬዳሞ፣ አቶ መስፍን የሚባሉ ስለ ትዳር ስለ ኑሮ የሚያስተምሩ የታወቁ የመሰረተ ክርስቶስ ሰው ነበሩ። ወደ ጌታ ሄደዋል ሁለቱም። አሁን እነሱ ነበር የተጠሩት፣ የታወቁ ናቸው በአገር ደረጃ። አቶ ኪዳሞ እንግሊዘኛ ባያውቁም እንዴ እሳቸው የመጽሐፍ ቅዱስ ፈላስፋ ነው የሚባሉት፣ የቴዎሎጂ አስተማሪ ፕሮፌሰር ነው የሚባሉት። በአማርኛ ቴዎሎጂ ስኩል ያለው ኢትዮጵያ ውስጥ ያለው ቦታ ይወሰዱና ይህንን መጽሐፍ ቅዱስ በአማርኛ ሲተረትሩት ሰማይ የተከፈተ ይመስላል። እነዚህ ሁለቱ ተጠርተው ነበረ። አቶ መስፍን በኃይል ታመሙ። አቶ ኬዳሞ ደግሞ አልታየኝም በዚህ ጊዜ አልመጣም አሉ። መጨረሻ ላይ እኮ ነው ጊዜው ሲደርስ ማንን እንጥራ ሲባል ፕሮግራሙን ከሚያዘጋጁት ሰዎች አንዱ ከሽማግሌዎች አንዱ ማለት ነው ያንን ፕሮግራም አገር አቀፍ የሆነው አንድ ሰው አውቃለሁ ፀሐይ የሚለውን ስም ሰጠ። እንግዲህ ኤርትራውያን ፀሐዬ ይላሉ አይደል? ወንድም እንደዛ ወንድ ፀሐዬ ተብሎ ይጠራል አይደል? ወንድ መስያቸዋለሁ ይመስለኛል። በኋላ ይሄ ሰው እንዴት አይነት ሰው ነው እስቲ ግለጽልን ተባለ። ያ ስም ምን ይሰጠው እሷ ማለ እንዴት ነው ያልከው? አንዲት እህት ናት አለ። እኔ መቼም የእግዚአብሔርን ኃይል አይቻለሁ። ይሄን ብቻ ነው የምላችሁ፣ ሌላ ነገር አላውቅም። ሴት ነች አሉት። አዎ። እንዴ አንተ ምን ማለት ነው? ምን ሆነሃል? አገር አቀፍ ኮንፈረንስ እንደሆነ አታውቅም? ምስክርነት እንድትሰጥ ነው የምትመጣው ሰው ወይስ ስብከቱን ዋንኛው ልትሰብክ? ሁሉንም ማድረግ ትችላለች አላቸው። ተው ወደዛ በቃ ስለ ሌላ እንነጋገር። እንዴት እንደምናደርገው የዘንድሮውን ኮንፈረንስ እኛ ነን የምናውቀው አሉ። ተቆጡ። ጌታን ማን ይችላል? ማን? ጊዜው ነው። እኔ እንዴት ሰዓቱ ነው ከጌታ ጋር የምንገናኝበት። የጠራውሽ ለዚህ ነው ሊለኝ ነው። ለእኔ ቀጠሮ ይዟል። በዛ አይነት እንደሚሆን ግን አላወኩ። የግድ ተወሰነ። ምንም ነገር ወዲህ ቢሉት ወዲያ ቢሉት የሚጠሩትን ሰው አላገኙም። እንግዲህ በየክፍለ ሀገሩ የመጡት የአብያተ ክርስቲያናት ተወካይ አገልጋዮች ይመረጡና በየቀኑ 8 ቀን ነው ከእሑድ እስከ እሑድ ኮንፈረንስ 2 ጊዜ በቀን አለ። ከጥግ እስከ ጥግ ነው ሰው የሚመጣው። ያንን ፕሮግራም እናስይዛቸዋለን በየቀን እንዲደረደሩ እንዲሰብኩ። እሷ ደግሞ አንድ ቀን ያው እንግዲህ ካልመጣች ተብሎ የለ እንዳንጣላ ብሏል ጌታ ማለት ነው። የሚያደርገውን ያውቃል። ጌታ የሚያደርገውን ያውቃል። ጌታ ይፈልጋችሁ እፊት ትቀርባላችሁ።
ጌታ ያቁማችሁ፣ ትጸናላችሁ። ጌታ ይጥራችሁ፣ ይጠቀምባችኋል፣ አያሳፍራችሁ። የጠራን የታመነ ነው ሲሉ ሰምቼ አይደለም አይቼ ነው እኔ በራሴ። ስለዚህ ተጠራዋ። እኔ የቀበሌም እንትን የለኝም፣ መታወቂያ አያቀኝም። አብያት የሚባል ነገር አይገባኝም፣ አላቅም። ተሸፍኜ ግን እኖራለሁ። ጌታንም ማመልክ ነኝ። እረ መታወቂያም የለኝም አልኳቸው ከዋናው ቃለ ሕይወት ሲደወልልኝ። እረ እኔ ለብዙ ሰዎችም ሰብኬ አላቅም። አይዞሽ እግዚአብሔር ኃላፊነቱን ይወስዳል። አይገርምም? ያለምንም ግርግር ሰተት ብሎ አደረሰኝ እስከ ከፍተኛው ድረስ። የቃለ ሕይወት ጽሕፈት ቤት ኃላፊው ናቸው የጨረሱት ወረቀቱን። ድሮ እንደዚሁ አይኬድም ወደ ኤርትራ በፕሌንም ቢሆን። ሄድኩኛ። ደግሞ የምንሄድበት ቀን ቀርቶ የፕሮግራሙ ዕለት ነው። አውሮፕላኑ ችግር ስላለው ዛሬ አድራችሁ ነገ ጠዋት ትሄዳላችሁ ተባለ። የዕለት ዕለት ነው የደረስነው። ቀጥታ ከኤርፖርት ነው እዛ የወሰዱን። የሚገርማችሁ መልእክቱን አላውቀውም ምን እንደምስክ ወይኔ ሰውቄ መካላቅም እንደዚህ አይነት ቦታ መልእክቱንም አላውቀውም። አንድ ነገር ግን በአንድ ስልጣን ተይዣለሁ እዛ እንዲገኝ። አንድ ነገርም ልገልጸውም አልችልም። ፕሮግራሙ ተጀምሯል። እየዘመሩ ናቸው። ስንደርስ ከኤርፖርት ይዘውን ሲሄዱ ወደ ኋላ ከህዝቡ ጋር ተደባልቄ ተቀመጥኩ። እየዘመሩ ነው። ገና ሲጀመር ነው የደረስነው። ጎንበስ ብዬ ምን ልሆን ነው እኔ ብዋረድ እኮ ነኝ። ጠውልጌ ነው የቆየሁት። እንደውም እኔ ይለይልኛል ዛሬ አልኩት። ምን ቸገረኝ? ማንስ ያቀኛል? ቢያቁኝስ? ንዴትም ጭንቀትም ጭምር ነው እና ጎንበስ አልኩኝ እንዲሁ ስለ ስምህ ለማለት። ብቻ አንድ እጅ እዚህ ጋር ሲቀመጥ እኔ ላይ ራሴ ላይ ይሰማኛል። እውን የሰው እጅ ይመስላል። አንገቴ እንዲህ ብሏል። ቀስ ብዬ ማን ይሆን እግዚአብሔር የመራው ብዬ እንዲህ ሳይ ሁሉ ሰው እያመለከ ነው። ማንም እጁን አጫን በእኔ ላይ። ቀና አልኩኝ። ምንም የለም። አሁንም ዝም አልኩኝ ጎንበስ ብዬ። ሁለተኛ ጊዜ እጁን በእኔ ላይ አንድ እጅ እኔ ላይ ራሴ ላይ። ያን ጊዜ ጌታ ይናገረኝ ጀመር። ይህች እጅ እስራኤላውያንን ከምድረ በዳ ያወጣች እጅ ናት። እምቢ ብዬዋለሁ። ብሞት ይሻለኛል ያልኩት ሰው ነኝ አይደለ? ህይወቴ ወደ ዓለም አልሄደችም እንጂ ነፍሴ ትግል ነው ያስኩት ከጌታ ጋር። እኔ ወንጌላዊ ወይም ሰባኪ መሆን አልፈልግም፣ ግን በሞት ይሁን በህይወት ወደ እኔ ና ብዬዋለሁ። መጥቷላ። ይህች እጅ እስራኤላውያንን ከምድረ ግብፅ ያወጣች እጅ ናት። ቀና አልኩኝ። አንድ መረዳት በውስጥ የመጣ ልቤ ግጥም ብሎ ሞላ በኃይል በእርግጠኝነት። ሰዓቱ ደረሰና ተጠራው እንድሰብክ። ህዝቡ ፊት ቀረብኩ። መልእክቱን ባላቀው እንጸልይ አልኳቸው። አንድ ኃይል መጥቶልኛል ተለማምጄ የማላቀው አንድ የልብ ሙላት ተሰጥቶኛል። በዛን ሰዓት አንዲት ቃል ዮሐንስ ወንጌል ውስጥ እንዲች ብላ ታየችኝ በዚህ ገጽ በኩል። እግዚአብሔር ስለ እርሱ የከበረ ከሆነ
የሚል ቃል ነው። እግዚአብሔር ደግሞ መልሶ እሱን ራሱን ያከብረዋል። ዛሬ ባንቺ እኔ የከበርኩ ከሆነ መልሼ የማከብረው ማንን ነው? አንቺን ነው። ይገርማል። እምቢተኛውን ያከብራል። ሰዓቱ ሲደርስ በምህረት ያከብረዋል። በመጣል አይደለም ያከብረን፣ በመማር። እግዚአብሔር ፍጹም ይቅር አምላክ ነው። ትንታግ ተጋላጭው ሰው አልመስልም። ቅጥነቴ ልዩ ነው። ደግሞ ከዚህ እዛ ነው የምዘዋወረው። ስሰብክ እንዲህ ትክል ብዬ አይደለም እንዳሁኑ። እግሬ አሁን ቸግሮኛል። ሰው ናት መልአክ። እንደዚህ ነው የቀሩት። ስንቀሳቀስ ብቻ ነው የሚዞሩት ከኔ ጋር። አንድ ኮሽታ ይሰማል። ቢኖር አልነበረም። ጌታ በሚገኝበት ታላቅ ጸጥታ ይሆናል። የክብሩ ምልክት አንዱ ጸጥ ይላል። አየር ሁሉ ይገዛል። ሲገኝ ጌታ ማለት ነው። በጉባኤ መካከል እንኳን ሰበኳ የኃይል ምስጢር ያለበት የሚፈታ የሚገላግል ተፈትቻለሁ። ይቺ እጅ እስራኤላውያን ከምድረ ግብጽ የምታወጣ ያወጣች እጅ ናት ብሎ የለ ሳብ አድርጎኛል። ከዛ ሁኔታ ውስጥ አውጥቶ ከዛ በኋላ እረፍት ነበረ። ከተሰበከ በኋላ በጸሎት ተዘግቶ ውጪ አንድ አፍታ ከዛ ወጣው ሰውን ሰላም ስል እነዛ ዋነኞቹ እንዴት እንደተጠራው የሚያውቁት ወደዛ ጋር እስቲ ነይ እንፈልግሻለን አለ። እሺ ብዬ ሄድኩኝ። አሁን የጠራንሽ ትንንሾቹ እኛ እንጂ አንቺ እንዳልሆንሽ ስለገባን ነው። ምኑ ነው አልኩኝ። አልገባኝም። እንድትመጪ ፈቃዳችን አልነበረም። አንደኛ ሴት ናት። በዚህም ላይ ደግሞ የእድሜሽን ክልል ግምቱን ጠይቀ ነው አይ ብለን ነበር። እኛ ነን ትንንሾቹ፣ እግዚአብሔር ግን ታላቅ ነው። አሁን ምን ነግርሽ ለአንድ ሳምንት ነው ኮንፈረንሱ። በቀን 2 ጊዜ ነው። ሁሉንም የምትሰብከው አንቺ ነሽ። ቁጭ ብለን ገና ሳንጨርስ እየጻፉ ወደፊት ይልኩልን ነበረ የተሰየሙት በየሳምንቱ የተመደቡት አገልጋዮች። እሷ እንጂ እኛ አይደለን የምንናገረው እያሉ ጌታ ማን ይችላል? እኔም አልቻልኩት፣ እነሱም አልቻሉትም። ጊዜያት አሸንፉትም፣ መንግስታት አግዱትም። ያልፋል፣ ይቆማል፣ ይሰራል። ያሁን የዚህም ዘመን አምላክ ነው። ሰዓት እንዲቆም ያደርጋል። የፀሐይን አካሄድ የምድርን መሽከርከር ጸባይ ቆይ ለውጦ ያውቃል። እንዴት አድርጎ ይሆን ያስቆማት? ፀሐይ ዘገየች ከመጥለቅ ይላል አይደለም? ምድር ከመሽከርከር ቆየች ለማለት ነው። መልከት ብሏት ይሆን? ወይም ደግሞ ቃሉን ተናግሯት ይሆን? ቁሚ ብሏት ይሆን? ድምፅ አሰምቷት ይሆን? እንጃ እንዴት እንደሆነ ስልጣኑ ራሱ ያስቆማል። ግርማ ሞገሱ ያስቆማል። ምድር ትዘፍናለች። እግዚአብሔር ስልጣን ስታይ ሲታወቃት ነቅነቅ ስትል አንዳንድ ጊዜ ምድር ሲናወጥ አይታው እኮ ነው። ከዋክብት ከቦታቸው ወደ ምድር ይረግፋሉ። ባህራት ይናወጣሉ፣ እንደ ተራራ ይቆማሉ። ለእግዚአብሔር ክብር ለመስጠት ነው። የባህር ሕዋሳት በጭንቅላታቸው ይተከላሉ ለእግዚአብሔር ክብር ለመስጠት። አስደንግጧቸው አይደለም፣ የክብሩ ስልጣን ነው።
ከመታወቅ ያለፈ ነው። የሲኦል ደጆች ይጨነቃሉ። አንዳንዶች ሊገቡ የተዘጋጁ ወደ ሲኦል ሊገቡ የነበሩ ከደጃፉ ላይ በእግዚአብሔር ስልጣንና ግርማ ወደ ኋላ ይመለሳሉ። ለምህረት እንዲበቁ እንዲድኑ የተረፈ ጊዜ ይሰጣቸዋል። የምህረት አምላክ ስለሆነ በማጥፋት አያምንም ከመጠኑ ካላለፈ በስተቀር። እግዚአብሔር ለየት ያለ ነው። እግዚአብሔር ለየት ያለ ነው። ለእኔ ልዩ ነው። እንደዛ ሆኜ የተጠራው ሰው እኔ ፍቅር ብቻ የማቅ እንደ ውሃ መንፈስ ስንጥር አንድ ጽናት ተሰጠኝ። አንድ ጽናት ትምህርት ቤቱና አረማመዱ የሱ ለየት ያለ ነው። በእግዚአብሔር ዘንድ ቀልድ የለም። ትክክል ነው። ሲመራ ግን ማንንም ያጸናል። የጠራን የታመነ ነው ተብሎ ተጽፏል። ያጸናዋል። የወሰነውንና ያሰበውን ነገር ያደርገዋል። ጌታ የተመሰገነ ይሁን። እንደዚህ አይነቱን ፍቅረኛ የነፍሴን ወዳጅ ካገኘሁት በኋላ በተለየ መንገድ ፍልቅቅ እያለ ራሱን ይገልጥልኝ ነበር። እኔን ለማጽናት መንገዱ ያ ብቻ ነበረ። ያ ብቻ ከሁሉ የሚለየው ወንጌል ተቆጣጠረኝ። ከሁሉ ነገር የሚለየው ወንጌል፣ ብዙ ዋጋ የሚያስከፍለው ወንጌል እንደ ዕድሜና እንደ ሁኔታዬ ሳይሆን እንደ እግዚአብሔር ታላቅነት እንድጨክን አደረገኝ። እኔን ከመራስ ማንንም ይመራል። እኔንም ካጸና ማንንም ያጸናል። እኔን ከጠራ ማንንም ይጠራል ብዬ ነው የማምነው። ልክ ነው። መኃልየ ዘሰሎሞን ወደዛ እንሂድና የተዋበውን ቃል በመጠኑ እናያለን። እየሰማችሁኝ ነው? እሺ። ስላስፈለገ ነው ይሄን እንድናገር ያደረገኝ ማለት ነው። አላሰብኩትም። ክብር ሁሉ ለማን ይሁን? አንድ አፍታ ብድግ እንልና አንድ አፍታ ለእግዚአብሔር ክብር እንሰጣለን። ብናጨበጭብ ይገደናል። እግዚአብሔር ይባርካችሁ። እንቀመጣለን። የሲኦል ደጅ ትናወጣለች እግዚአብሔር ሲከብር። መኃልየ ዘሰሎሞን ምዕራፍ 1 ከምንም ነገር በላይ የሚመዝን ከሁሉ በላይ የሚበልጥ የሰሎሞን መዝሙር። መኃልየ ዘሰሎሞን ምዕራፍ 1 ቁጥር 2 እስከ 4 በጌታ ስም አነበዋለሁ። በአፉ መሳም ሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ፣ ሳበኝ፣ ካንተም በኋላ እንሮጣለን። ንጉሡ ወደ ቤቱ አገባኝ፣ በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን፣ በቅንነት ይወዱሃል። በአፉ መሳም ይሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና። ልጆቻችሁን እንዴት ነው የምትስሟቸው? እኔ የሰዎችን ልጆች ሁሉ
እነዚህ ትንንሽ ልጆች። አንዳንድ ልጆች ደግሞ ለመሳም የተፈጠሩ ይመስላሉ አይደለም? የልጅ ክፉ የለው፣ ሁሉም ይወደዳል፣ ሁሉም ይወደዳል። ልዩ አይነት አስፋም ነው የምስማቸው። ፈቃድ ጠይቃለሁ ከወላጆቻቸው ከተቀፍኳቸው። ለየት ያሉ ናቸው ህፃናት። ሁለንተናቸውን ነው የምስማቸው። ጌታማ እኛን በአፉ መሳም ይሰማኝ፣ በአፉ መሳም ይሰማኝ፣ በአፉ መሳም ይሰማቸው። በልጅ ደረጃ ነው የእግዚአብሔር ልጆች እንሆን ዘንድ ምን ተሰጠን? ስልጣን። በጌታ ለመሳም ስልጣን ተሰጠን፣ ፈቃድ ተሰጠን። ሳም 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 በአፉ መሳም ይሰማኝ። ፍቅር ከወይን ጠጅ ይልቅ መልካም ነውና ከምንም ነገር በላይ ዘይት መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ኢየሱስ የሚባለው ስም ቀንበርን ይሰብራል፣ አጋንንትን ይነዳል፣ ያስራል፣ ወደ ተወሰነው ቦታ በስልጣን ይወረውራቸዋል። ዲያብሎስን ከእግራችሁ ስር ፈጥኖ ይቀጠቅጠዋል ተብሎ ተጻፈ። በመስቀሉ ላይ ኃጢአታችንን ጠረቀ ተብሎ ተጻፈ። ከመስቀሉ ጋር እነሆ ጥርቅ አርጎ መታበት እዛ ላይ ዳግም እንዳይሰራ ምህረት ተጻፈ በዛ ላይ። እኛን ለመቀበል ከላይ ተከፈተ የሰማይ ደጅ። እግዚአብሔር ወደ ታች ተመለከተ፣ ወደ እያንዳንዳችን ወደሚመጣው ትውልድ ሁሉ አየ። የክርስቶስ ደም በቂ ነው አለ። ተፈጸመ አለ። ይሄ ጌታ ነው የሚስምን። እንደዚህ አቅርባችሁ ይህንን ይክፈትላችሁ መንፈሳዊ አይናችሁን፣ የሩቅ ሰው እንዳልሆናችሁ ለጌታ የሚያስፈራ ሌላ አይነት ኃይል ብቻ አድርገን እንዳናስብ። በዚህ ፍቅር ነው የቀረበኝ። በመላእክት አጀብ ነው የሚመራኝ። አንድ ጊዜ በፕሌን ወደ ሌላ ሀገር ሄድ ነበር፣ ሩቅ ስፍራ ለአገልግሎት። ይቀይር ነበረ፣ ሌሎችን አውርዶ ሌሎችን ለመጨመር አንድ ቦታ። አጠገቤ ያለው ሄዷል፣ ክፍት ነው አንድ ወንበር። ወደ ከበራፉ ብዙ ሳርቅ ነው የቆምኩት። አንድ ሰው ቢዝነስማን የሚመስል በደንብ የለበሰ ብሪፍ ኬዝም ይዟል፣ ለየት ያለ ነው። ነፍሴ እዚህ ውስጥ መነጋገር ጀመረች ከሱ ጋር። ቅድም እንዳልኳቸው አንደበቴ አይንቀሳቀስም፣ እሱም ራሱ ተገናኘ። የሰማይ ኃይል ተሰማኝ። ድምፅ አሰምቶ አይደለም የጠየቀኝ፣ እዚህ ቦታ መቀመጥ እችላለሁ። አንደበቱ እየተንቀሳቀሰ አይደለም። ያ ሰው ነው አይደለም። እኔን ለማጀብ ነው የመጣው። እኔን በውስጤ ለማቀጣጠል ነው የመጣው። ኃይል ይዤ እዛ አገኛለሁ የምደርስበት ቦታ። ጉብኝት የሚያደርግ የሚፈታ አያችሁ። ስናወራ
ስናወራ ከሱ ጋር በዚህ ባንደበት እኮ አይደለም፣ በድምፅ አይደለም። ቦታው ደረሰና እሱ ወረደ፣ እኔ ቀጠልኩ። የሚታጀብ ነው ወንጌል። በመላእክት ለመርዳት ያጅቡናል፣ በተለያየ መንገድ ይታዩናል። ኃይል፣ ብርታት፣ ስልጣን ነው የሚሰማን። ተራ ሰዎች እንዳልሆን እናውቃለን። ይሄ መልካም አይደለም? እንደዚህ አይነቱ የፍቅር ኃይል በአፉ መሳም ይሰማችሁ። ባላችሁበት መቃተት ሁሉ መጥቶ ይሰማችሁ። ተፈታ ማለት ነው ብዙ ነገር። ጌታ ይድረስላችሁ። ለሰዎች ሁሉ ጌታ ይድረስላቸው። በሁለንተናቸው ጌታ ይድረስላቸው። ቁጥር 4 ስምህ እንደሚፈስ ዘይት ነው። ቁጥር 3 ዘይት መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግል ወደዱ፣ ቁንጅናቸውን አስረከቡት ማለት ነው። ውበታቸውን ሁሉ ሰጡት፣ ነፍሳቸውን ማረከ፣ ወደዱት። እጅግ እንደወደዳቸው አወቁ። እንደነበር አልሆኑም፣ ደናግል ወደዱ። የወደደ ሰው ይከተላል አይደለም? የወደደ ሰው አይከዳም። እውነተኛ አፍቃሪ ከሆነ ወደዱት። ጎበዛዝትም ወደዱት። እንዲሁ እያነበብን ስንሄድ ጎበዛዝት ቀስታቸውን አስረከቡ ይላል። ሰገዱ። ዳግም ክፉ ላይ ሆኑ፣ ቀስቱን ላይ ተጠቀሙበት፣ ጋሻቸውን አስረከቡ። የሰላም ሰው ለመሆን ከሱ ጋር ተገናኙ። ምን ሆናችሁ ነው የተለወጣችሁት? እንዴት ተለወጣችሁ? ትንንሽ አንበሶች፣ ትንንሽ ነብሮች ነው ያሰረው አይደለም ጌታ? አዎ። እንዴት ተለወጥን? አናውቀውም። ደህንነት ቅጽበት ነው፣ በመንፈስ ቅዱስ ኃይል የሚሰራ ነው። እንዴት አስረዱት ተንተኑ ቢባል አናውቀውም። ብቻ አመንኩ። እኔ ያመንኩለት የዛን ለታ ቀዴ መሆኑን አላወኩም። ሁላችንም ጎበዛዝትም ደናግልም ወደው ተከተሉት። ከዛ በኋላ የድሮውን አይነት መሆን አልቻሉም። የድሮውን አይነት እኮ መሆን አልቻልንም። አልተለወጣችሁም? የድሮው አሮጌ ነገር አለ እንዴ? አሁንም አልፏል። የቀደመው አልፏል። አዲስ ፍጥረት ሆነናል ነው የሚለው። የቀደመው ስርዓት አልፏል። ደናግል ወደው ተከተሉ። ሳበኝ፣ ካንተም በኋላ እንሮጣለን። ንጉሱ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴትም እናደርጋለን። ከወይን ጠጅ ይልቅ ፍቅርን እናስባለን። በቅንነት ይወድሃል። ከምንም ነገር በላይ ጌታን በብዙ ነገር እናስበዋለን። በላጭ እንደሆነ በማሰብ ይመዝናል። አይመዝንም? አይመዝንም? ኑሮን ካያችሁት በላይ እንኳን ብታዩ እሱን የሚመስል የለም። እንደሱ ያለ የለም። እንደሱ ያለ የለም። ለየት ይላል። ለዚህ ነው የተሸነፉት ሰዎች የተሸነፉት ለጌታ።
ለዚህ ነው ኃያላን የተከተሉት። ኃያል ነበር ሳኦል። ጳውሎስ የሚባለው በኋላ ኃያል ሰው፣ ኃይለኛ ሰው፣ ያለ ነቀፋ የተገኘ ፈሪሳዊ ሰው። በነጸብራቅ ነው የጣለው፣ በብርሃን ብቻ። አንተ ማነህ ጌታ ሆይ? ያ ብርሃን ጌትነት አለበት በውስጡ የሚቆጣጠር። በዛን ሰዓት የተሰማው ሳኦል ጳውሎስ ያ ብርሃን ይቆጣጠራል፣ ስልጣን አለው። ጣለው መንገዱ ላይ። አንተ ማነህ ጌታ ሆይ? የምታሳድደኝ እኔ ኢየሱስ ክርስቶስ ነኝ። እነዛ የሚያሳድዳቸው የማን ወኪሎች ናቸው? የጌታ። እሱ ነኝ። እነሱም መሰለ ያሳደድከው እኔን ነው። ከዚህ በኋላ እንደነበር አትሆንም ማለቱ። የዓይኑ ብርሃን ከነጸብራቁ የተነሳ ሊያይ አልቻለም። አንድ ነቢይ አለ እኔን የሚያገለግል፣ እሱ ጋር ትሄዳለህ። እሱ ሲጸልይልህ ታያለህ፣ የምታደርገውን ደግሞ ይነግርሃል። ከዛ በኋላ ጳውሎስ እንደነበር ሆነ? አልሆንም። ከዚህ ወንጌል በስተቀር ሌላ ትምክህት ሁሉ ከኔ ይራቅ። የኔ ናርዶስ ታውቁታላችሁ? የማርያም መግደላዊት ሽቱ ነው አይደለም? ዋጋው ከፍተኛ። ምን ያህል ነው የጌታ ዋጋ? ተመኑ አይታወቅም። እግዚአብሔር የሚባለው ከየት ነው የሚነሳው? እዛ ስንደርስ ነው የምናውቀው። ምርምር አያስፈልግም እዚህ። ምክንያቱም አንድ ጊዜ ለሰይጣንን የሚቅር በለው ብዬ መጸለይ ጀመርኩ። እውነቴን ነው። አይምሮዬን ላጣ ትንሽ ቀረኝ። እግዚአብሔር በዚህ አይልም አይደለም? ፍርድ የሚያስፈልገው ነው። ዲያብሎስ ገና የመጨረሻውን ፍርድ ይቀበላል ጌታ ሲመጣ። ያወቃችሁትን ያህል ብታውቁትም ጌታን ያንን አጥብቃችሁ ያዙ። ያለህን አጥብቀ ያዝ። ዛሬ እንድትኖሩ ነው ከጌታ ጋር። ያለ ጸጸት እንድትኖሩ ከጌታ ጋር ጽኑ። ክብር ከምስራቅ ወይም ከምዕራብ አይመጣም። ነፍሴን አሳረፍኳት ይላል ዳዊት። ከትልልቆች ጋራ ለመሮጥ አትሞክሪ። ክብር የምታገኘው ከነሱ አይደለም። እረፊ፣ አደብ ግዢ አልኳት። ሰዎች መጠጋጋት የሚፈልጉት ትንሽ ከፍታ ያላቸውን ሰዎች ነው አይደል? ከበሩ ከሚባሉ ሰዎች አካባቢ ቢታዩ አብሮ የሚከብሩ ይመስላቸዋል። አይደለም። ከጌታ ጋር ቆዩ። መዓዛችሁ ለየት ያለ ነው። የሕይወት ምስክርነታችሁ ይጸናል። እናንተ ዘንድ ጌታ ይገኛል። ዕቃችሁ ላይ ሁሉ አለ። እንኳንስ ሰውን ዕቃን ይይዛል። የእግዚአብሔር መንፈስ ዕቃ ላይ ያርፋል። እየሰማችሁኝ ነው? የእናንተ ንብረት አይደለም፣ የእኛ ንብረት አይደለም። ሕይወታችንም እኮ ራሱ የጌታ ነው። ንብረቱ ላይ ደግሞ እሱ ይቀመጣል፣ ይጠቀምበታል። አትከስሩ። እልፍ ናችሁ። የኔ ውዴ ከእልፍ የተመረጠ ነው፣ ከምንም በላይ ትላለች። ጌታ ከእልፍ የተመረጠ አይደለም? ከምንም
አረማመዱ እንዴት ያምራል! አዩትና ነቢያት በመንፈስ አዩትና ራመድ 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 ሲል ነፍስ ዓለማት ሁሉ ይከተሉታል በስተጀርባ ጌታን። ስግደት አለ በዛ እሱ በሚያልፍበት መንገድ በጣም ያምራል። ከሰው ልጆች ይልቅ ውበት ድንቅ ነው ይላል ሰለሞን። ከሰው ልጆች ውበት ይልቅ ቁንጅና ልዩ ነው። አዎ ልዩ ነው። መንፈስ ቅዱስ ይግለጽላችሁ። የተሻለ ያለ እንዳይመስላችሁ፣ አትታለሉ። ዘመናችን እንደሆነ እንደ ጥላ ቶሎ 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 ያልፋል አይደለም? ከእግዚአብሔር ጋር እንደጀመር ከእግዚአብሔር ጋር እንጨርስ። ንጉሱ በማዕዱ ሳለ የኔ ናርዶስ መዓዛውን ሰጠ። ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው፣ እንደ ተቋጠረ ከርቤ ነው። ውዴ ለኔ በአንጋዲ ወይን ቦታ እንዳለ እንደ አበባ እቅፍ ነው። ውዴ ለኔ ትላ ለኔ ለፀሐይም ለእናንተ ለወገኖቼ ከልፍ የተመረጠ ነው። እንደ እቅፍ አበባ ነው፣ ለየት ያለ። አዎ ያ ልዩ አበባ ይሰጣታል ያቺ ሙሽራ አይደለም? እንደዚህ እንደያዘች እንደዚህ ደግሞ ፍቅረኛውን ትይዛዋለች። ከዛ ያልፋል። ጌታ ከዛ ያልፋል። ከዛ ስለሚያልፍ አንዳንዶቻችንን በኑሮ ውስጥ እንዳንገባ እሱን ብቻ እንድናዘን እሱን ብቻ እንድንል እሱን ብቻ እንድንናገር ወሰደን። ፈልገን አይደለም፣ አሸነፈን። ያላሰብነውን አቅጣጫ ይዞን ሄደ። ይዞን ጭልት ብሎ ሄደ። ለመመለስ አልቻልኩም። አልጎደለብኝም። ግን ይሄ ውሸቴን አይደለም። ያለኝ ይበቃኛል ማለትን ተምሬያለሁ። ደግሞ ስለ ኑሮ ጉዳይ ምንም በሰፊው ያማረ ሆኖ ቢሰራ እኔን አይወስደኝም። የሚገርመው በስማም ኃይልህ እንዴት ኃይለኛ ነው እላለሁ። ከእግሬ በታች አስገዝቶልኛል ብል እውነት ነው። ስሙ የተባረከ ይሁን። አንዳንድ ጊዜ ሌሊትና ቀኑ አንድ አይነት ነው። ካንተ ጋር ልዩ ነው። አንተ ሌላ ስም ማን ነው እለዋለሁ። አንተ ሌላ ስም ማን ነው? ካነበብኩት በላይ ከሰማሁት በላይ ከአእምሮዬ በላይ ፍቅር ከሚባለው በላይ ክብር ከሚባለው በላይ ሃሌሉያ። ሰማይና ምድር አብረው አሜን ይላል። መላእክትም መስመር ይዛሉ ክብር ለመስጠት። ሲኦል ትረግባለች። እግዚአብሔር በከፍታ ሲታወጅ የእናንተና የኔ አምላክ ውዴ ለኔ በጡቶቼ መካከል እንደተቋጠረ እንደሚያርፍ እንደተቋጠረ ከርቤ ነው። ውዴ ለኔ እንደ አበባ እቅፍ ነው ትላለች። ይሄ ከርቤ የሚባለው በሩቅ ምስራቅ ሴቶች ዘንድ የታወቀ ነው። የሚታጠኑት ነው። መድኃኒትነት አለው።
ዝንብ እንኳን ሲበዛ ጭስ ይጨስ ይባላል አይደለም? ህዳር ሲታጠን የሚባል አለ ሀገራችን አይደለም? ሁሉም በሽታ ሁሉ እንዲያል እደጅ ጭስ በብዙ ይጨሳል። እጣን ቤት ውስጥ ይጨሳል በየአይነቱ። እንዲርቅ ነው ክፉ ከይሲው እንዲርቅ ነው ትላለች እናት። መናፍስት ማለት ነው ከይሲው። ከጌታ የተነሳ ብዙ ነገር ርቆናል። ክፉ ነገር ጥሎን ሄዷል። ከዚህ በኋላ ከዚህ ሰው ጋር ከዚህ ሴት ጋር አይበጀኝም ብሎ ጥሎን ሄዷል። ለየት ያለ ሆኖ ስለተገኘ ጌታ በህይወታችን ምን ትላለች እቺ ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው። በዚህ የሩቅ ምስራቅ ሴቶች የተቋጠረ ከርቤ ይሸታል። እዚህ ለጠረናቸው ለመድኃኒትነትም በጡቶቻቸው መካከል ቋጥረው ያስቀምጣሉ። በዚህ ዘመን ደግሞ ካንሰር ላለባቸው ሰዎች ከርቤ የተሰራ በታብሌት መልክ ከምላሳችን ስር ፈጣን ስሮች አሉ፣ ደም ስሮች እዛ ውስጥ ያስቀምጧቸዋል። ቀስ ብለው እየሟሙ በፍጥነት ይደርሳሉ ወደ ካንሰሩ አካባቢ። ለመድኃኒትነት ይጠቀሙባቸዋል። የኛ መድኃኒት ማን ነው? ውዴ ለኔ እንደ ተቋጠረ ከርቤ በጡቶቼ መካከል ነው አስቀምጬዋለሁ ትላለች። አስቀምጬዋለሁ እሱን ነው የማወደው ትላለች። እሱን ቃናችን እኮ እሱን ነው የሚለው አይደለም? ክርስቲያን አያስታውቅም? የማያስታውቅማ ከሆነ ችግር አለበት አይደለም? ችግር አለበት። ድሮ መልካም መዓዛ ያለው ሆኖ በኋላ ደግሞ ሲለወጥ ያስታውቃል ሳይናገር። ይሄ ሰው አንድ ነገር ርቆታል ብላችሁ አታውቁም? አቤት የራቀው ደግሞ ሌላ ነገር አይደለም እላለሁ በልቤ ውስጥ። የእግዚአብሔር ጸጋ የራቀበት ምክንያት አለ። አጉል ነገር ሲነካካ ይርቃል። ከእቃውም ላይ ከገንዘቡም ላይ ከህይወታችን ላይ ከጸሎት ህይወታችን ላይ ከመንፈሳዊ ዕውቀትና ሁለንተናችን ላይ የሚቀነስ ነገር አለ። አይጠቅምም። ያ የነካካነው ነገር ጠንቀቅ እንበል። እንጨነቅ ማለት አይደለም፣ ነፃ መውጣት ማለት ነው። በእግዚአብሔር ላይ መደገፍ፣ የገለጸልን ነገር ማድረግና መኖር ነፃ መውጣት ማለት ነው። አጋንንት የሚሸነፉት በተውነው ነገር ልክ ነው። ገለል የሚሉት ሺህ ጊዜ ስሙ ስለተጠራ አይደለም። አያችሁ፣ አንድ ወንጌላዊ ነበረ። አጋንንት እየተንጫጩ አይወጡላቸውም፣ ይጠሩታል። እሱን መጀመሪያ ኮቱን ነው የሚያስተካክለው፣ ቁልፉን። ቅጥን ያለ ነው፣ እየጾመ ነው መሰለ የሚቀጥ ነው ይሄ ሰውዬ ላለው። ዝግጁ ናቸው የሚያገለግሉ ሰዎች፣ ኃይላቸውን ለመጨመር እኮ ነው። ሲሄድ ይንጫጫሉ፣ እንደዚህ ይወሩታል። አትታገሉኝ፣ ይሄ ነው ድምፁ። አትታገሉኝ፣ በኢየሱስ ክርስቶስም 3 ጊዜ በኃይል ጩሁና ውጡ። እንደዚህ ብሎ ነው የሚለው። ምንም ይሄ ልዩ ግሳጼ ድምፅ አሰማ። ብቻ ይሄ ኮኒሱ ግርግዳው ሊሰነጠቅ የደረሰ ይመስላል ሲጮህ። ያጋንንት ድምፅ ነው እንዳላቸው 3 ጊዜ ጸጥ ይላል። ከዛ በኋላ ዝርር አርጓቸው አሁን ውሰዱና የእግዚአብሔርን ቃል ሰጣችሁ ስደዷቸው ይላል። አይታገልም። በሕይወቱ ዘመን የሚያውቀው የጌታን ስም ውድ የሆነውን ስም በዚህ አይነት መጥራት ነው። ንብረቱ ነው። ይሄ ለዛ አገልጋይ ንብረቱ ነው። ትጥቅ ነው፣ ሙሉ ትጥቁ። እንዲሁ አይደለም የፈሰሰለት። አያችሁ፣ አንድ ጊዜ
አንድ ቦታ ሳገለግል ቆየሁና ለንደን ኦንታሪዮ የሚባል ቦታ አንዲት እህት ድሮ ማቃት ነገር ግን ጌታን ትታለች ሲባል ሰምቻለሁ። ሱዳን ሄዳ ነበር። ስደቱ ምኑ ይሆናል? እዛ አገኘኋት። እንዴት ነሽ? እንዴት መጣሽ? እዚህ እንዴት ተገኘሽ? አይ ከጌታ ጋር እንደገና ሆኛለሁ አለች። በጣም ደስ አለኝ እና የዳንኩ ጊዜ ማቃት ናት። በኋላ እኔ ጋር አንድ ምሽት አድረሽ ከመሄድሽ በፊት ጸልየሽልኝ እንድትሄጂ ብዬ ነው አለችኝ። አይ አሁን የቤተ ክርስቲያኑ እንግዳ ስለሆንኩኝ ፓስተሩን አገልጋዮችን መጠየቅ አለብሽ። 1-2-3 ቀን ትርፍ ገና አለኝ ከኮንፈረንሱ በኋላ አንዱን ቀን ልትወስጂኝ እንድትችይ በራሴ ግን እሺ አልልሽም አልኳት እና እውነትም ስጠይቃቸው እሺ አሏት። ለአንድ ቀን ሄጄ አድሬ ተመለስ እና ሄድንና ማታ ራት በልተን አሁን ለኔ ጸልይልኝ አለች። እጅሽን ጭነሽ ጸልይልኝ ሻልኩና ሳዳምጠው መንፈሴን እምቢ አለኝ። እሱ ከሌለ ህይወት አለ እንዴ? ምንም አይሰራም አይደለም? ልንታዘዘው ነው የሚገባን ሁሉ ጊዜ። ከሱ በስተጀርባ ነው የምንጓዘው። እሱ ፊት ምንም ኃይል አልተሰማኝም። አልጸልይልሽም፣ ነገ ከመሄዴ በፊት ደግሞ እናየዋለን አልኳት። አሁን እናመስግንና እንተኛ። እባክሽ አብረሽኝ፣ ሰፊ ነው አልጋዬ፣ አብረሽኝ፣ አብረን እዛ ላይ እንሁን እንተኛ አለችኝ። ረፊ እሺ አልኳት። ወደ ሌሊቱ 3 o'clock ሲሆን አንድ ሰው በበሩ ሲገባ አየሁት። በሩ እንደተዘጋ አረማመዱ የሚያምረው ያ ቀጭኑ አረማመዱ እጅግ የሚያምረው ያ ቀጭኑ ጌታ ነው። ቀጭን ነው፣ ያምራል አረማመዱ ለየት። ንቅት አልኩኝ። አውቀዋለሁ እኔ። ንግስት ተነሽ። ምን ነው? መጥቷል። ማመጣ ጌታ መጣ። ሳሎን እንሂድ አልኳት። ቶሎ ተሯሯጥቼና አብረን ሄድን። ሳሎን ቁጭ አለን። እጄ ይነዳል እንደ እሳት። መጥቷል አይደለም? አሁን እጸልይልሻለሁ። ይኸው ለምን መሰለሽ የምትጸልይልኝ? ከሌሊቱ 3 o'clock እየመጣ የሚያንቀኝ መንፈስ አለ። በፍጹም አልተኛም። በስንት ትንንቅ ነው የሚተወኝ። በቃሽ እንዲልኝ ጌታ። አይ እጄ ሁሉ በእሳት ተሞልቷል። አሁን እጸልያለሁ አልኳት። ስፍራ የሚያስለቅቅ ኃይል መጥቷል። የጌታ የኢየሱስ ክርስቶስ ኃይል፣ የስሙን ስልጣን የሚደግም ኃይል፣ እንደ ቃሉ የሚሰራ ኃይል። ይህንን ወንጌል ከሰበኩ በኋላ ይሄ ምልክት ይከተላቸዋል እንደሚለው አሁን ጸልይ አልኳት። እጄን ጭኜ ጸለይኩላት። የሚያላቅቅ ከዛ ክፉ መንፈስ የሚያላቅቅ ያ ሲለቅ ማን ነው የሚተካው? ጌታ። ከዛ በኋላ ነጋ። ጌታን አመስግነን እኔ ተመለስኩ። ወደ ናሽቪል ቴኒሲ ወደ ሀገሬ ሄድኩ። ከ2 ቀን በኋላ ከሳምንት በኋላ ደወለችልኝ። የሚገርምሽ አለችኝ፣ ሁልጊዜ በ3 o'clock ነቃለሁ። በድሮ አይነት ጭንቀት ግን አይደለም። ያ ሰው ይመጣል አለች። ያ ቀጭን አረማመዱ የሚያምር ከሱ ጋር ነው የምናነጋው አለች። ከዛ በኋላ ያለውን ሰዓት
ለእግዚአብሔር ክብር ስንሰጥ በደንብ ይሁን። አንድ ጊዜ ጌታ ይባርክሽ፣ ጌታ ይባርካችሁ። የኔ ናርዶስ ንጉሱ በማዕዱ ሳለ መዓዛውን ሰጠ። ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደ ተቋጠረ ከርቤ ነው፣ እንደ አበባም እቅፍ ነው። ውዴ ለኔ እንዴት ነው ለእናንተ የጌጥነቱ ልክ ገብቷችኋል? ሁሉ ጊዜ ለቤታችሁ ጌጥ ማን ነው? ወንበር፣ ጠረጴዛው አረካችሁም? 10 ጊዜ ስትገለባብጡት አዲስ ቢገዛ ይሻላል? ሌላስ ልዩ ልዩ ጌጥ ሌላ መጨመር አለበት? ልዩ ልዩ ሜካፕ ያስፈልገናል? እንደው በጣም ምንም አይደለም መቆነጃጀት፣ ከልክ ያለፈ ግን አይጠቅምም። ውዴ ለኔ በጡቶቼ መካከል እንደሚያርፍ እንደተቋጠረ ከርቤ ነው። ቃናዬ እሱ ነው ትላለች፣ ለዛዬ ሽታዬ እሱን ይላል። እንደ አበባ እቅፍ ነው። አያችሁ የጠራን ገበናችንን ሊሸፍን አይደል? ሽፍን ማንም አያየንም። ምዕራፍ 8 ያንን አንብና ጨርሳለሁ። ምዕራፍ 8 ቁጥር 8 እኛ መኃልየ ምዕራፍ 8 ቁጥር 8 እኛ ጡት የሌላት ታናሽ እህት አለችን። ስለ እርሷ በሚናገሩባት ቀን ለእህታችን ምን እናድርግላት? እርሷ ቅጥር ብትሆን የብር ግንብ በላይዋ እንሰራለን፣ ደጅም ብትሆን በዝግባ ሳንቃ እንከባታለን። እኔ ቅጥር ነኝ፣ ጡቶቼም እንደ ግንብ ናቸው። በዚያን ጊዜ በፊቴ ሰላምን እንደምታገኝ ሆኑ። አያችሁ የዚችን የእህታችንን ገበና እንዴት እንሸፍነው? አጥር እንሆናት። የብር አጥር ጠንካራ ነው። በዙሪያዋ እንሰለፍ። ጌታማ ከሰው የተለየ ነው አይደለ? እኛን በመጋረድ ከሰው የተለየ ነው በማዳን ፍጥነቱም ልዩ ነው። ውዴ በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ወደ እኔ ይመጣል። ውዴ የምድረ በዳን ሚዳቋ ወይም ዋልያን ይወረወራል ከርቀት። ውዶቹ ባሉበት ቦታ ለመድረስ ፈጣን ነው። የምድረ በዳ ሚዳቋ ማንም አይደርስባት፣ እየዘለለች ነው የምትደርሰው። ዋልያ ደግሞ በተራራው ላይ ትጫማለች፣ አትፈራም፣ ከፍታን ትደፍራለች። ቅልጥሟ ረጅም ነው፣ ስትራመድ ቀስ ብላን ትቆጣጠረዋለች ተራራውን። የእኛም ጌታ እንዲሁ ነው አይደለም? እንዲሁ ነው። ቁጥር 14 ውዴ ወይ ፍጠን፣ በቅመም ተራራ ላይ ሚዳቋን ወይም የዋልያን እምቦሳ መሰል ሽው ውበል። የተራራ ላይ ቅመም ነው፣ የገነት ውስጥ ሮማን ነው። እሱ የሚያምር ነው። ሮማንን ፍልቀቅ አድርጉት እስቲ። እንዴ ምንድን ነው መስለው? ቁንጅና ከሰው ልጆች
ውበት ይልቅ ድንቅ ነው፣ ድንቅ ነው። ነፍስ አይቀርለትም ሁለንተናችን ስናገኝ ውዴ ሆይ ፍጠን። በቅመም ተራራ ላይ የሚዳቋ ነው የሚዋላን እምቦሳ ምስል በቅመሙ ተራራ ላይ መዓዛን በሚሰጠው ነገር ላይ ሽው ውበል። በነፍሳችን ውስጥ ሽው ይበል። ብርታት ይመጣል፣ ጎልማሶችን በኃይሉ ያድሳል፣ ሽምግልናን ያለመልማል። ያለ ነው። ለሕመምተኞች ተስፋን ይሰጣል። ንጋት ነው እሱ። ንጋት የጨለማ አሸናፊ ንጋት ነው። የነጋ አሸናፊ ማን ነው? ጌታ ነው። አንድ ቃል ብቻ አንብቤ እንጨርሳለሁ። ምዕራፍ 8 ቁጥር 5 በውዳ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት? በውዳ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት? እንደ ማህተም ቁጥር 6 እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ። ፍቅር እንደ ሞት የበረታች ናትና ቅናትም እንደ ሲኦል የጨከነች ናትና። አትመኝ፣ እትም አድርገኝ። እንደ ማህተም በልብህ እንደ ማህተም በክንድህ አኑረኝ። ግራህ ከራሴ በታች ትሁን፣ ቀኝህም ትከፈኝ ትላለች ምዕራፍ 2 ውስጥ። ግራህ ከራሴ በታች ትሁን፣ ቀኝህም ትከፈኝ። ልጆቻችሁን እንዴት ነው የምታቅፉት? ቅፍ እሱ የተለየ ነው። እሱ የተለየ ነው። ሌትና ቀኑ ሌሊቱና ቀኑ ቢቀጥል ብናወራ እየተፈለቀቀ በአዲስ መንገድ ይተረጎማል። ጌታ ተነስተን እንጸልያለን። ምንድን ነው የምትፈልጉት? ከሁሉ በላይ ከምንም ነገር በላይ ከኃያላን እውቀት በላይ ውድ የተለየ ነው። እሱ ይንፈስ በእናንተ ውስጥ።